ጃኒ ያደረገችው አንድ በጣም ጥሩ ነገር አለ። በአደባባይ ቀርባ ይቅርታ ጠይቃለች። ለዚህ ይቅርታ መስጠት በወንጀል ሕጉ ምንድነው ያለው አንድምታ? በነገራችን ላይ በጣም አንድን ወንጀል ከፈጸሙ በኋላ ይቅርታ መጠየቅ ቅጣት በማቅለል ረገድ ምናልባትም ጠቅላላውን ጥፋት ሳይቀጡ ለመቅረት ትልቅ አስተዋጽኦ አለው። በተለይ ደግሞ ከክብር መንካት ጋር ግንኙነት ባላቸው ወንጀሎች በግልጽ ራሱ ሕጉ እንዳስቀመጠው ይቅርታ መጠየቅ ቅጣት በማስቀነስ ረገድ በጣም ትልቅ አስተዋጽኦ ነው ያለው። ግን ይቅርታ የሚጠየቀው ዝም ብሎ አይደለም፣ በጽሁፍ ለራሱ ለተበዳዩ በመስጠት ነው ይላል ሕጉ። ይቅርታ ይሄንን ነገር አጥፍቻለሁ፣ ስህተት ነው፣ ይሄንን ማድረጌ ለዚህ ይቅርታ አድርግልኝ ብሎ ለተበዳዩ አካል መስጠት ይፈልጋል። ሌላው ከክብር መንካት ጋር በተያያዘ የምናነሳቸው ነጥቦች አንደኛው ወገን ይሄን ወንጀል ሊፈጽም የቻለው በሌላ ወገን አላስፈላጊ ትንኮሳ ውስጥ ገብቶ በብስጭት ከሆነ ፍርድ ቤቶች ያንን ሰው ከወንጀል ነፃ ሊያደርጉት ይችላሉ የነገሩን ሁኔታ ከመረመሩ በኋላ። ወይም ሁለት ሰዎች በመሰዳደብ ወይም በማዋረድ ወይም በእንትን እርስ በርሳቸው ወንጀል ተፈጻጸው አንዱ ሲሰድበው ሌላው ተሳድቦ ከሆነ አንዱ ክብሩን ሲነካው ሌላ ሰው ክብሩን ነክቶ ከሆነ ፍርድ ቤቶች እንደ ነገሩ ሁኔታ ሁለቱንም ነፃ ሊሉ ይችላሉ፣ ወይም አንደኛውን ነፃ ሊሉ ይችላሉ፣ ወይም ደግሞ ሁለቱንም ነፃ ሊሏቸው ይችላሉ ማለት ነው። አጻፋ መመለስ፣ ወንጀልን በወንጀል መመለስ ማለት ነው። ከዚህ ውጭ ለሳይንሳዊ ለትምህርት ወይም ስራን በአግባቡ ለማከናወን በታረመ መንገድ በተለሳለሰ መንገድ የሚደረጉ ትችቶች በወንጀል አያስጠይቁም። ከዚህ ውጭ ግን የሰው ልጆችን ክብር ስብዕና የሚነኩ ማናቸውም ንግግሮች በወንጀል ያስጠይቃሉ። ስለዚህ በምናወራበት በምንናገርበት ጊዜ ቃላቶቻችንን ማስታወስ፣ ራሳችንን ማሰልጠን፣ አነጋገራችንን አንደበታችንን ማሰልጠን ይጠይቃል። አለበለዚያ እንዳለ የነበረውን ነገር ይዘነው አደባባይ ላይ የምንወጣ ከሆነ የሚያመጣብን ኃላፊነት ብዙ ነው። ሰላም የድሬዳዋ አስተዳደርና የድሬዳዋ ከተማ ነዋሪዎች፣ ከጃኒ ጋር የተፈጠረውን ነገር ሁላችንም እናውቃለን። ያው ላይቭ ላይ ያለችበት ኢንቴንሽን በዛ መንገድ አልነበረም፣ ግን ምንም ቢሆን እናንተ ልክ ናችሁ፣ ተከፍታችኋል። ለሷም ሁላችንም ይቅርታ እንጠይቃለን። ይሄን ነገር በይቅርታ እንደሚታለፍ እናምናለን። ሁላችሁም ለምታረጉልን ትብብር ከልቤ በጣም አመሰግናለሁ። እግዚአብሔር ይጠብቃችሁ፣ እግዚአብሔር ይባርካችሁ። የገበት ምክንያት ምንድነው? ማብራሪያ እንፈልጋለን የሚሉ በርካታ ይሄ አንዱን መርጬ ነው የለጠፍኩት፣ ግን በርካታ ጥያቄዎች ተነስተዋል። እሷ ሲሆን ነው ወይ ለምን እንደዚህ ሆነ የሚሉ በርካታ ተገቢ ጥያቄ ነው በነገራችን ላይ። ነገር ግን አንዳንዱ ምላሽ አለው፣ አንዳንዱን ደግሞ ቀጥ ያብራራላችኋለሁ ማለት ነውና ይሄን ጥያቄ ለመመለስ ሁለት ነገሮችን ነው የምናነሳው። መጀመሪያ ወንጀል በሁለት የሚከፈል መሆኑን ማውራት ለዚህ ጥያቄ ተገቢ ምላሽ ለመስጠት ያግዘናል። ወንጀል በሁለት ይከፈላል ምርመራ ከሚጀመርበት መንገድ አንፃር ነገሩን ከተመለከት ነው። አንደኛው የወንጀል አይነት ወንጀሉ የተፈጸመበት የተበደለው ሰው ተበድያለሁ፣ ወንጀል ተፈጽሞብኛል፣ ምርመራ ይጀመርልኝ ሲል ብቻ ምርመራ የሚጀመር ወይም የሚመለከተው ሰው ወንጀሉን የፈጸመው ሰው የሚከሰሰው ወይም የሚጠየቀው ተበዳዩ ይጠየቅልኝ ብሎ ሲጠይቅ ብቻ የሆኑ የወንጀል አይነቶች ናቸው። ሁለተኛው ተበዳዩ ፈለገም አልፈለገም ወንጀሉ በመፈጸሙ ምክንያት ፖሊስ የግድ ምርመራ መጀመር ያለበት የወንጀል አይነት ነው። ሁለተኛው ለምንድን ነው እንደዛ የሚሆነው? ተበዳዩ ጠየቀም አልጠየቀም ምርመራ መጀመር ያለበት ወንጀሎቹ በባህሪያቸው ከፍ ያሉ የአንድን ግለሰብ ጉዳይ ብቻ የሚመለከቱ ሳይሆን ስለ ጠቅላላው ማህበረሰብ ጥቅም ሲባል የግድ እንዲህ አይነት ወንጀሎችን በዝምታ ማለፍ የማይቻልባቸው የወንጀል አይነቶች ናቸው። ለምሳሌ አሁንም ስለ ጃኒ አይደለም የምናወራው፣ ግን ጃኒ ፈጸመች የተባለው ወንጀል በባህሪው ከክብረ ነክ ከመሆን ጋር ይያያዛል። ወደ ጥላቻ ንግግርም ከፍ ሊል ይችላል። ይሄ ማስረጃ የቀረበለት ሰው ነገሮችን በአግባቡ የሚመዝነው የሚመለከተው አካል የሚወስነው ጉዳይ ነው፣ የኔ ውሳኔ አይደለም። ግን ነገሩ የግል አቤቱታ ለምሳሌ ስድብ፣ ክብር ማዋረድ ወይም ከኮምፒውተር ወንጀል ጋር የተያያዘ ከሆነ ወይም ደግሞ በወንጀል ህጋችን 613 እና ተከታዮች ላይ የተመለከተው አይነት ከክብር ጋር የተገናኙ ወንጀሎች ከሆኑ የግል አቤቱታ አቅራቢው ጥያቄ ሲያቀርብ ብቻ ምርመራ የሚጀመርበት የወንጀል አይነት ነው። እንግዲህ በዚህ ጉዳይ ላይ የሚመለከተው አካል ወይም ወንጀል ተፈጽሞብኛል የሚለው አካል ክስ እንዳቀረበ ነው መረጃ ያለው። ግን ይሄ መረጃ እውነት ነው እውነት አይደለም አላውቅም። ሁለተኛው ወንጀል አይነት ግን ቅድም እንዳልኳችሁ የግል ተበዳዩ ፈለገም አልፈለገም የግድ ፖሊስ ምርመራ የሚጀምርበት የወንጀል አይነት ነው።
ዳልቻ የተናገረው ንግግር በግል አቤቱታ ተወስኖ የሚቀር ነው ወይስ ከዛ ከፍ ያለው ነው የሚለውን በተመለከተ የሚመለከተው አካል የመወሰን ስልጣኑ ተጠበቀው ነገሩ ወደ ጥላቻ ንግግር ከፍ የሚል ከሆነ ስለ ጥላቻ ንግግርና ሐሰተኛ ማስረጃን ስለመከላከል በወጣው አዋጅ ስር የሚያስጠይቅ ከሆነ ግን በሚመለከተው አካል ቀርቦ ወንጀል ተፈጽሞብኛል ምርመራ ይጣራልኝ ብሎ ቢጠይቅም ባይጠይቅም ፖሊስ የግድ ምርመራ መጀመር አለበት። ስለዚህ አንዱ ተጠይቆ አንዱ ከማይጠይቅባቸው ምክንያቶች አንዱ የወንጀሉ ባህሪ ምን አይነት ነው? ምን አይነት ማስረጃ ነው የተገኘው? በየትኛው አንቀጽ ነው የሚያስጠይቀው? የትኛውን አዋጅ ነው ነገሩ የሚመለከተው የሚለውን በመወሰን ነው የሚታወቀው። በግል አቤቱታ የሚቀርብ አይነት ወንጀል ከሆነ የግድ አቤት ባዩ ክስ ካላቀረበ ምርመራ አይጀመርም ማለት ነው። ስለዚህ ከሌ ተጠይቆ ለምን አይባልም። በግል ተበዳዩ ወይም ወንጀል በተፈጸመበት ሰው ፍላጎት ላይ የተመሰረተ ስለሆነ። ሁለተኛው ደግሞ ወንጀል ሲፈጸም ምርመራ የማድረግ ግዴታ ያለበት ፖሊስ ወይም የማስፈጸም አካል ያለበት ወይም ክስ የመመስረት ግዴታ ያለበት አቃቢ ሕግ ለምንድን ነው ያንን ክስ ያላቀረበው በሚለው ላይ ይመሰረታል። ፍላጎት በማጣት ነው ወይም ደግሞ በጣም ተደጋጋሚ ወንጀሎች በዚህ ጉዳይ ላይ የተፈጸሙ ሁሉንም ለመክሰስ አቅም በማጣት ነው ወይስ በጉዳዩ ላይ በቂ ማስረጃ ባለመኖሩ ነው ወይስ በምን ምክንያት ነው የሚለው ሌላ ሊፈተሽ የሚገባው ጥያቄና የሚመለከተው አካል ሊመልሰው የሚገባው ጉዳይ ነው። የኔ ጉዳይ አይደለም። እኔ ህግ ምንድነው የሚለው በዚህ ጉዳይ ላይ ምንድነው ማድረግ ያለብንና የሌለብን የሚለው መልእክት ብቻ ነው ማስተላለፈው ማለት ነው። ነገር ግን እዚህ ጋር በጣም መሰረታዊ ጥያቄ ነው ጥያቄ ዜጎች አንዱ ተጠይቆ ሌላው አይጠየቅም ብለው የሚያስቡ ከሆነ በህግ ስርዓቱ ላይ ያላቸውን መተማመን ይሸረሽራል አይደል? ህግ ሰዎች በህግ ፊት እኩል ናቸው ነው የሚለው ህገ መንግስቱ። ከሱ በታች ያሉ ህጎች የሚሉት ይሄንን ነው። ስለዚህ ለምንድን ነው የሚል ጥያቄ በሚነሳበት ጊዜ ወይም ጥያቄው ደግሞ በርከት ካለ የሚመለከተው አካል ይሄንን ጉዳይ ሊያጤነው የሚገባ መሆኑ አከራካሪ አይደለም ማለት ነው። ግን በዋናነት በጃኒ ላይ የሰራሁት ቪዲዮ ጃኒን የሚመለከት አይደለም። ይልቁንስ በሶሻል ሚዲያ የተለያዩ ኮንተንቶችን የምትሰሩ ኮሜንት የምትጽፉ ሰዎች ወደ ላይ ደግሞ ዝና እየመጣላችሁ ያሉ ሰዎች በሶሻል ሚዲያ ሀብት እያገኛችሁ ያላችሁ ሰዎች መጠንቀቅ አለባችሁ። ከንግግራችሁ ካኳኋናችሁ ካደራረጋችሁ ጥንቃቄ የማታረጉ ከሆነ ዋጋ ያስከፍላችሁ ይችላል። የገነባችሁት ሊፈርስ ይችላል። ስለዚህ ተጠንቀቁ። በተለይ የጥላቻ ንግግር የምታደርጉ ህዝብ ከህዝብ እንዲጋጭ የምታደርጉ ሰዎች በጣም ተገቢ ጥንቃቄ ማድረግ አለባችሁ። መቼና እንዴት ካባችሁትን የሚንድ ወይም ደግሞ በጣም ከፍ ላለ አደጋ ሊያጋልጣችሁ ይችላል ነው ጠቅላላ የነበረው መልእክት። ሰላም እንዴት ናችሁ? ይሄን ቪዲዮ የምሰራው ለድሬዳዋ መስተዳድርና ለድሬዳዋ ህዝቦች ነው። እባካችሁ ያው ጃኒ አጥፍታለች። በእርግጥ ማንም ሰው ከህግ በላይ አይደለም። በጣም ይቅርታ እንድታረጉላት ነው ይሄን ቪዲዮ የምሰራው። እባካችሁ አቃለው ተናዳችኋል፣ ከፍቷችኋል። የድሬዳዋ ህዝብ በሙሉ እባካችሁ ይቅርታ እንድታረጉላት እለምናለሁ። በጣም ይቅርታ በእናታችሁ በቃ ይቅርታ አጥፍታለች። በቃ ያጋጣሚ ጉዳይ ነው። እግዚአብሔር ልባችሁን ቢያራራውና ይቅርታ እንድታረጉ እባካችሁ እለምናችኋለሁ። በእግዚአብሔር በቃ እለምናችኋለሁ። በቃ ይገባኛል ስሜታችሁ ምናምን ግን አጋጣሚ ነው። በቃ ምንም ማለት አልችልም። ያው ህግ የያዘው ጉዳይ ነው። ግን ይቅርታ አድርጉልን እባካችሁ። በጣም ይቅርታ አድርጉላት።